ግን ገዜ ይሁን የዋሻይ ነገርም አለ ምንድነው የዋሽውሽ ምን የዋሽሻለሁ እኔ ልጅ የለኝ ሚስት የለኝ እንዴው የሆነ ነገር ሲበስል እንዴው በሊታው ብዙ ቆይና ታዲያ ምን ያርበተብታል ምን ያስደነግጣል ደህና ነኝ አልኩሽ እሺ ደሞ ነጋሽም አልመጡ እየመሸኮ የነሱስ ነገር ታዩ እዚህ ሀሪው ናቸው እንጂ እንዴው ክፉ ነገር ሳይገጥማቸው አልቀር ከሲ ሰው ገሏታል እየተባለኩ ነው ቆይ አንተ ምንድነው የምትጠብቀው ምንድነው የምትሰራው ማን ነው ሰው ገሏታል ያለ እና ምንድነው ደሙ ታዲያ አይ ወራ አበባ ይሆናል አንተ ደሙ አሁን በዚህ ዘመን የወራ አበባ መሬት ላይ ምን ያረጋል እና ሰው ገሏታል እየተባለ ነው አዎ እንደዛ ነገር እንዴው ማምላክነ እንዴው እዚህ ግቢ ላይ አንድም ሰው ዝውር አላለም እንዴው ገዜ አንተም እኮ መጠየቅ አይቀር ምን ለጥያቄማ ከጋሻ መልጣለሁ እንዴ ምን አንቺ ምን ቤት ነሽ የምታስፈራሪ እንዴ ቆይ አንተ እዚህ ተቀምጠ ማን ገብቶ ሊገላት ይችላል አረ ያጅራታም ገሏታል አቻ ማን ነው ደሞ አቻ ቆይ ደጋግመህ የምትጠራው ማን ነው እሱ ነው እዚህ ግቢ ተሰውሮ ገብቶ ተሰውሮ የሚወጣ እሱ ነው በቃ ገሏታል እሱ ቆይ ምን አርገው ነው አቻ የሚገላት አንድ ቀን አላየሽውም እዚሁ ግቢ ገብቶ ነበር እኮ ሳሳይሽ አላየሽው አራኔ ያላየሁት ገሏታል በቃ ገሏታል ያለሱ ሌላ ሰው የሚገላት የለም ገሏታል በቃ ወይኔ ገዜ ሲያቅለበልበኝ እሺ ብዬ ላሳብደው ምንድነው ምን አባዬ ቆይ እሷ ክፍል የተገኘው ከሰው ደም ነው አዎ የሰው ደም እኛም እኮ አባዬን እናስመረምረው ነበር ግን ደግሞ በቃ ውጤቱ 3 ቀን ይቆያል ግን አንቺ ትረጅኛለሽ ከማርቲም ከሁሉም በላይ አንቺ ትረጅኛለሽ ማንም ሰው እንዳንቺ የሚረዳኝ እኔ ይሄን ነገር አላደረኩትም እርግጠኛ ነኝ መድኃኒት ራሷ ሆን ብላ እኔን ለማሳሰር ያደረገችው ነገር ግን እንዴት አባዬ ቆይ ደሙስ ይኸውልሽ አልከኝ እሷ ብዙ ነገር የምታውቀው ሰው ናት የምትፈልገውን ነገር ለማግኘት እስከ ጥግ ድረስ ልትሄድ ትችላለች ጣቷን ሙሉ ልትቆርጥ ትችላለች አባዬ እሷ ምንም ነገር ሳትሆን አንተ ለማሳሰር እኮ እንደዚህ ያደረገችው አባዬ አለቃትም ትልቅ ወንጀል የሰራችው አባዬ 5 አመት ነው ማሳሰራት እኔ ባንቺ ተማመናለሁ እንደውም አንቺ እንድትከራከሪልኝ ነው የምፈልገው ምን አባዬ አንቺ ዘንድሮ ተመራቂ አይደለሽ እንዴ አንቺ እንድትከራከሪልኝ ነው የምፈልገው ህጉን አጥኚና አንቺ ተከራከሪልኝ እኔ ላንተ አባዬ አዎ አብጌል እኔ ባንቺ ተማመናለሁ ካንቺ ውጪ ማንንም በሙሉ ልብ ያመነኝ አቃቢ ህግ ጠበቃ መቅጠር ይችላል ግን እሱም በሙሉ ልብ ያመነኝ አብጌል አንቺ እንድትከራከሪልኝ ነው የምፈልገው አብጌል አባዬ ምንም አላደረገም መድኃኒት ተጋለጥሽ ይሁን አምላክ አጋለጥሽ አባዬ ነው ማለት ነው ድምጹን ዝቅ አድርጎ የልመና አስመስለው
አንተ ልጅ እግዜር ያንሳ። አይ ያልታደልኩትን። ብዙም የእናቱን አቤቱታ ሳይሰማ በትናንሽ እግሮቹ እንደሚዳቋ እየዘለለ ወጣ። ተኮላ ፎጣ አንገቱ ላይ ጠቅልሎ ውጭ ይጠብቀዋል። እማዬ ተቆጣችኝ አለው ለማ እንደደረሰ ጥቁር ቁምጣ ሱሪ ኪስ ውስጥ እጁን ከቶ። ለምን በቁምጣ ወጣ አለ ተኮላ። ለስፖርት የምወጣ እንድመስል። ብልጥ ነህ እባክህ አለው። ለማ በኩራት ሳቅ ሳቅ አለ። አንተ ምን ብለህ ወጣ አለው ተኮላን። እኔ አንተ ጋር እንደምመጣ ነው የነገርኳቸው። በሹራብ እጀታ አፍንጫውን ጠረገ። ምን ብለህ? በድንጋጤ ትንሽ አይኑን ፍጥጥ አደረገ ለማ። ልጫወት አልኳቸው። ምን ያስፈራል? ብቻ ልነሳ ስል ለማዬ እንደተኛች በጆሮዋ አንድ ነገር ለማምጣት ነው አልኳት። ለማ የባሰው እንደነገጠ። በቃ ነግራቸዋላ። እንዲህ ማለት መንገር ነው? መንገር አይመስለኝም አለ ተኮላ። ለማ ወደ ቤቱ ለመመለስ ከጅሎ የመጣበትን መንገድ ወደ ኋላ ዞር ብሎ ባይኑ ለካ። ሰዎች የሚያዘወትሯትን ቀጭን ጭቃ መንገድ እንድታድጥ አድርጎ ዝናብ ወልውሏታል። መኪና የሚመላለስበት ትልቁ መንገድ ላይ ውሃ ተኝቶበታል። በቀስታ የሚያካፋው ዝናብ በደንብ ያልነጋውን ጠዋት የበለጠ አስቀያሚ አድርጎታል። ምን ነው ፈራ እንዴ አለ ተኮላ ፊቱን ጭፍግግ አድርጎ ወደ ሺበሺ መጠለያ አሻግሮ እያየ። ደርሰናል እኮ አለ ቀጠለና። ሁልጊዜ ሲቆጡ አልሰማህም? እኔ ለምሳሌ ማአት ጊዜ ነው አባቴ መታኝ። እብዱ ላይ አትጩሁ እያለ። ምን መሰለ ለእብዱ አዝነው ሳይሆን እኛን እንዳይመታን ዝም ብሎ አንዳንዴ ሲነሳበት ያች አንድ ጊዜ አየናትን ቤት ዕቃዋን ሰባብሮ ብትንትኗን አወጥቶ ዳቦ ቤቱ ጠባብ በረንዳ እንግዳ መቀበያ አግዳሚ ወንበር ላይ ተኝቶ ያድራል አለ ለማ። ማን ነገረህ? እማዬ ለዚህ እኮ ነው አትጠጋው የምትለኝ። ጭቃ ያዘለ ሸራ ጫማውን በርጥብ ሳር ጠረገና አታውቅም ነበር? እኔ ደግሞ ይሄ ዝም ብሎ ብዙ ዚያር አይነት ሞኝ እብድ ነው ሲባል ነው የሰማሁት። ብቻ መጠንቀቅ ያስፈልጋል። አዎ ልክ ነህ። ወደ ዳቦ ቤቱ በራፍ እየተጠጉ መጡና ቆም አሉ። በአካባቢያቸው ከነሱ በስተቀር ማንም የለም። ከአድማስ ጭብጥ ለመላቀቅ ሽቅብ የምትሳበው ፀሐይ በጭጋግ ትከልላለች። ለስራ በጠዋት የሚሰማራ መንደሩ ያደረ ሾፌር ከሚነዳው በኮረኮንች መንገዱ ላይ ከሚንኳተት አሮጌ ቶዮታ በስተቀር አካባቢው ጸጥ ብሏል። ያን ቶዮታ የሚነዳውን ሰው ታውቀዋለህ? አለ ለማ ወደ ዳቦ ቤቱ በረንዳ እግሩን ብድግ እያደረገ። የዘቢደሩ ሽማ አይደል? አንዴ እንኳን ዝም በል አለ ለማ ወደ እብዱ መጠለያ እየተጠጉ ሲመጡ። ለማ በረንዳው ላይ እንዳለ አንገቱን አስግጎ እብዱ የተኛበትን ቦታ ተመለከተና ሰንሰል ስር ወዳጎበደደው ተኮላ ዞር ብሎ ተነስቷል አለው። እብዱ ሺበሺ ልብሱን መልበስ ጀምሯል። የውስጥ ሰውነቱ ቀይ ነው። ደረቱና ክንዱ በጥቁር ፀጉር ተሸፍኗል። ሰፊ ሰማያዊ ጎድጓዳ ሳህን ፊቱ አስቀምጦ መብላት ጀመረ። ሳህን ውስጥ በጣቶቹ ይበረብርና ድንች ያወጣል። ደረቅ እንጀራ ይጉሰጉሳል። ሳህኑን መልሶ ዘጋና ሲነሳ እግሩ ስር የጣላትን የደረቀች ዳቦ በእግሩ ሲመታት ተኮላ የተደበቀበት ቅጠል ውስጥ ተንከባላ ገባች። ሺበሺ ዳቦዋን እስከ መጨረሻው በዓይኑ ተከተላት። አፈጠጠ። አሃ ማሞ ማነ ማሞ? ለማ ግድግዳው ጥግ ተቸንክሮ ቆመ። ነገርኩ ማነ? ተኮላ ተነስቶ መሮጥ ጀመረ። ሺበሺ ቡትቶው እየጠላለፈው ተከተለው። አሃ ሌባ ማሞ ሌባ! አሃ ማሞ ሌባ! የተኮላ ፎጣ ከአንገቱ እየተንሸራተተ ወደቀ። ሺበሺ ፎጣውን አንስቶ ተከተለው። ወደ መንደሩ ቁልቁል ሲወርዱ ዳገት ከለላቸው። ለማ ቀስ ብሎ እየተንኳተተ
ከግድግዳው ስር ወጣ። ወደ ሺበሺ መጠለያ ተመለከተ። እብዱና ተኩላ ተከታትለው ወደ ሮጡበት ተገላመጠ። ለአይን ጠፍተዋል። ከንፈሩን ነቅሶ ወደ እብዱ አልጋ በልቡ እየተሳበ ሀብሉ ወደ ተቀመጠበት የመኝታ ትራስጌ ሄደና ቀስ ብሎ ብድግ አደረገው። በጣም ግዙፍ ነው። የብር ቀለበቷን እንደተመኛት ውስጡ አገኛት። ሆኖም ከሀብሉ ጋር ከባድ ነገር አጋጠመው። ተንጠለጠሉት ዕቃዎች በሙሉ በወፍራም ሽቦ በጥምር ታስረው ስለነበር መፍታቱን አቅሙ የሚችለው አልመሰለውም። እጥፍ ዘርጋ በማድረግ ይቆረጥ ይሆናል ብሎ በማሰብ እያጠፈ ለመዘርጋት ባዶ ቦታ ፈልጎ በእጁ የሚበቃ ያህል አስፍቶ ያዘ። እጥፍ ሲያደርግ ክሽ ክሽ ክሽ፣ ዘርጋ ሲያደርግ ክርክሽ ክርክሽ ክሽ ክርክሽ። ሽቦው ለመቆረጥ ሲቃረብ ነጭ ሆነ። እጁን ይሞቀው ጀመር። ቢያቃጥለውም ቢደክመውም እሱ ግን እየተቻኮለ ክርክሽ ክሽ ክሽ ማድረጉን ቀጠለ። ብዙም ሳይቆይ ትከሻውን ዘንግ ነገር ወጋ አደረገው። በድንጋጤ ቀስ ብሎ ዞረ። ምራቁን መዋጥ አቅቶት ከጉሮሮ በግድ ወረደ። አይኑ ፈጠጠ። ሀብሉም ከእጁ ወደቀ። እኔ አይደለሁም አለ ተኩላ እየጮኸ። እብዱ ሺበሺን ቀና ብሎ እያየው እሱ ነው ያመጣኝ ወደ ለማ በጣቱ ጠቆመ። ሺበሺ ተኮላን አፍጥጦ አየው። እምባ በጉንጮቹ ይወርዳል። ልቅሶው እንዳይሰማ ሺበሺ የተኮላን አፋፍኖ ያመጣበትን ፎጣ ተኮላ አንገት ላይ ጠመጠመና የለማን እጁን ያዘው። ሺበሺ አይኑን ጎልጉሎ ሲስበው ጢም የተኛበት ፊቱን እያየ ለማ ዝም ብሎ ተሳበለት። ቅንድቦቹና የራስ ፀጉሮቹ ውስጥ አቧራ ታጭቆባቸዋል። ሺበሺ አቤት ሲያስፈራራ! ከንፈሮቹ ትንንሽ ሆነው በትንባሆው ጠቁረዋል። ከረጃጅም ጥፍሮቹ ስር እድፍና የእንጀራ ፍርፋሪ ጠቁረው ተጋግረዋል። ደረቱ ላይም የተጋገረው እድፍ ለብቻው ሕይወት ያለው ይመስላል። አትናገርም? ምን ታይኛለህ? አለ። ከሺበሺ አፍ ውስጥ የተወረወረው ምራቅ ለማ ፊት ላይ ተፈናጠቀ። ለምንም አይደለም። ውሸታም! ጓደኛ ይነግረኛል። በሸሚዙ ኮሌታ አንገቱን አንቆ ያዘው። ለማ የሚገለው መሰለው። ስማ፣ ምን ድንጋይ ያደርግሃል? ለማ ለመናገር ፈለገ፣ አልቻለም። ከንፈሮቹን በጥርሶቹ ነክሶ ቀረ። ሂድ አንተ፣ ጥፋተኛ ያስታውቃል ብሎ ተኮላን ተንገዳግዶ እስኪወድቅ ድረስ ገፈተረው። ተኮላ በሆዱ ወድቆ ወዲያው ተነሳና አይኖቹን ወደ ኋላ እያቁለጨለጨ በቀጫጭን እግሮቹ ብን ብሎ ሮጠ። ለማ የበለጠ ፈራ። በዙሪያው ያለውን ግድግዳና ቆርቆሮ ይመለከት ጀመር። ሺበሺ እንዳያጋጨው በመፍራት ከእጁ ሾልኮ የሚያመልጥበትን ቀዳዳ የሚፈልግም ይመስላል። ሺበሺ እጅ ውስጥ እንደሆነ ተንቀጠቀጠ። ቆይ ታውጣታለህ ሌባ አለው ሺበሺ። በለማ ጉንጮች ላይ እምባ ኮለል እያለ ሲወርድ ፊቱን ትኩር ብሎ ተመለከተው። ሺበሺ እሳት ይወረውርባቸው የነበሩት አይኖቹ ወዲያው ለሰለሱ። ምንም ሳይናገር የሸሚዙን ኮሌታ አስተካክሎ ባደፈ ባናው ጉንጩን ጠረገለት። አሳዘነው። እስከ ዛሬ ተሰምቶት የማያውቅ ርኅራኄ በልቡ አደረበት። ምን ለማድረግ ነው የመጣኸው? አነጋገሩ የማግባባት ቃና አለበት። የለማ አይኖች በፍጥነት መርገብገብ ጀመሩ። እብዱ ዘዴ የለወጠ መስሎት ይበልጥ ፈራው። ጉንጩ ላይ በእንባው ሌላ መስመር ደገመ። ምራቁ እንደ ሙጫ ላንቃውን አጣበቀው። መናገር አቅቶት ዝም አለ። ይህችን ቀለበት ለመውሰድ ነው አይደለም አለው ፈገግ እያለ። የለማ አይን የበለጠ ፈጠጠ። የነገረኝ ጓደኛ ነው ቀጠለ ሺበሺ። ለማ ሳስበው በመጣ ልበ ሙሉነት የተጣመመ ኮሌታውን ማስተካከል ጀመረ። ሺበሺ ለማን ፊት ለፊቱ አስቀምጦ በቀኝ እጁ ተስቦ
ትራስጌው የተጋደመውን ሀብሉን አመጣና እፊቱ መፍታት ጀመረ። እብዱ ሽበሺ ነው የምትሉኝ አይደለም አለው ሽቦውን ለመፍታት እየታገለ። ፀሐይ በአካባቢው ፍንትው ብላ ወጥታለች። ወፎችም በፀሐዩ ሙቀት እየታጠቡ በአየር ውስጥ መንሸርሸር ጀምረዋል። የሽበሺ አልጋ የጠዋት ፀሐይና ብርሃን ሙሉ ለሙሉ ያገኘዋል። በመሆኑም በለዘብታ የሚነፍሰው ቀዝቃዛ ነፋስ ለለማ አልተሰማው። እየፈራ አዎ አለው። የተበጣጠሰ ልብስ ስለለበስኩ፣ የተቀዳደደ ባርኔጣ ስላደረግሁ፣ ቅራቅንቦ ባንገቴ ስላጠለቅሁ፣ ፊቴ በፀሐይና በብርድ ስለተቋቆረ፣ ፀጉሬ ስለተንጨባረረ ለዚህ ነው እብድ ነው የምትሉኝ አይደለም? የሀብሉን ዕቃ በሙሉ ፊቱ ዘረገፈው። እኔ እንጃ እብዱ ሽበሺ ሲሉ ሰማሁ። እኔም እላለሁ የሰፈሩ ሰው እንደዚያ ይላል። እብድ ነው ሽሹት ይሉናል አለው ለማ። ሽበሺ ወፍራም የብረት ቀለበት ከሽቦ መሃል መዞ አውጥቶ አውራ ጣቱ ውስጥ ሰካ። ለማ በቆሻሻ ባና የተጠረገው ፊቱ ስለቆጠቆጠው በሹራቡ እጀታ እየጠረገ ሳቅ ያፈነውን አፉን ሸፈነ። ማን እንደጀመረው ታውቃለህ? ምኑን? እኔን እብድ ማለቱን። እኔ ታውቃለሁ። ሽበሺ የብር ቀለበቷን ከሽቦው በቀስታ መዘዛት። አገሬ ደብረ ብርሃን አካባቢ ነው። የመጀመሪያ ሚስቴ ባገባኋት በ2 ዓመት ሞተች። ልጅ አልወለደችልኝ። ለሁለተኛ ጊዜ የአባቴን አንድ ጋሻ መሬት ብሎ ቆም አለና፣ ታውቃለህ ጋሻ መሬት? አላውቅም አለው ለማ የሽበሺን ሀብል በአይኑ እየቀላወጠ። ጋሻ መሬት ማለት ይሄን የእናንተን ሰፈር የሚያክል ሲል፣ የአንተን ሰፈር አይደለም እንዴ ብሎ ለማ አቋረጠው። ከዚያ ብሎ ትንሽ ቆም አለ ሽበሺ። ሐሳብ በግድ ይዞት የሄደ መሰለ። ከዚያ ሰርግ ላይ እሷን እያገባሁ ሰርግ ታውቃለህ ብሎ ለማን ገጹ ድረስ አጎንብሶ ጠየቀው። ቀይ ድዱን ገልፍጦ አሳየው። ግንባሩና አፍንጫው ላይ ትንንሽ የላብን ክብሎች ችፍ ብለው ወጥተዋል። እና እዚያ ሰርግ ላይ መርዝ ታውቃለህ? መጥፎ ነገር ማለት ነው የሚገል አለው ለማ። አላወቅኸውም? መርዝ አጠጡኝ። ሙሽራውኜ ተቀምጬ ምድር ሰማይ ዞረብኝ። አው አብ ዊው ዊው አንድ ጋሻዬን ሊበሉ። ሙሽራ ታውቃለህ? ዞሮብህ ያውቃል? አንተ ልጅ ነህ። ሙሽራ አውቃለሁ። በኋላ መለስ ወሰድ መለስ ያደረገኝ ጀመር። ከተወለድኩባት መንደር የጠፋሁ። ለማ ምላሽ መስጠት አቅቶት ግራ እንደገባው ግራና ቀኝ ተቁለጨለጨ። ከሳኩበት መንደር የፈገግታዬ ታቦት እዚህ ጭንቅላቴ ውስጥ ፈነዳ። ያሳበዱኝ ሰዎች አበዳሉኝ። ትንሽ አረፍ ብሎ የለማን ፀጉር እያሻሸ እና ልጄ ተከሳሾቹ ራሳቸው አበደ ብለው ከሰሱኝ። ለማ የፈጠጡ አይኖቹን አቁለጨለጨ። አተኩሮ ሽበሺ እጅ ውስጥ የሚያሻሻትን የብር ቀለበት መመልከት ጀመረ። ለዚህሽ ነው የመጣኸው አይደለም? አዎ አለው ለማ ቀለበቷን ማየት እየፈራ። ልጆች ደስ ትሉኛላችሁ፣ አሮጌዎቻችሁ ያስጠሉኛል። እናንተም እንደነሱ እንድትከፉ ያስጠኗችኋል። ትንሽ ተነፈሰ። ያስተማሩ እያስመሰሉ ያጠፏችኋል። ይህች ቀለበት የቆርቆሮ ናት፣ ግን ሲያዩት የብር ትመስላለች። ግን በደንብ የተሰራች ስለሆነች ታምራለች። ለማ ደነገጠ። ሊከለክለኝ ይሆን ሲል አሰበ። ትወዳታለህ አይደለም አለው እየሳቀ ቀለበቷን በእጁ እያሻሸ። አዎን አለው ቀለበቷንና እብዱ ሽበሺን ተራ በተራ እያየ። እስኪ ሕፃናት እንኳን አዲስ አይን አውጡ። ቀለበቷን በእጁ አስጨበጠው። ግንባሩን ሳም አደረገው። ለማ አንዴ ሽበሺን ፊት
አንዴ ቀለበቱን ተራ በተራ ተመለከተ። አታመሰግነኝም እንዴ አለ ሽበሺ በትንሹ ፈገግ ብሎ። እግዚአብሔር ይስጥልኝ አለ ለማ ድምፁን ዝቅ አድርጎ። እኔ ከየቤታችሁ ቁራሽ ስለምን ሳመሰግን እንዴት ነው አለው። ለማ ማሰላሰል ጀመረ። ቀና ብሎ ፊቱን ተመለከተው። በቀስታ ለማ አንገቱን ሰበር ሲያደርግ ፊቱ በፈገግታ ፈካ አለ። በል እንጂ አለው ሁለቱንም ትከሻዎቹን በእጁ ይዞ። ለማ ቀና ብሎ ድምፁን ዝግ አደረገና እግዚአብሔር ይስጥልኝ ጋሼ፣ እግዚአብሔር ይስጥልኝ ጋሼ ሽበሺ አለ። ሁለቱም ፈገግ አሉ። ጎናቸው ያለው የዳቦ ቤት በር ተከፍቶ ሙስጤ ቂጣውን መሸጥ ጀመረ። የሰዎች ጉዞ በጎዳናው ደመቀ። ፀሐይዋ በነጩ ጨረሯ ስለት የዳመናውን ጥላ ከአድማስ አድማስ ሰነጠቀችው። ለማ እየዘለለ ወደ ቤቱ ገባ። ሲሮኮ ሊጋረዳት ከሚተናነቃት ጭጋግ ውስጥ አፈትልካ መውጣት ያቃታት ፀሐይ በእልፍ አእላፍ ወፎች ዝማሬ ታጅባ ትስለመለማለች። ፈረንሳይ ለጋ ሲሆን በቤቷ በረንዳ ጥግ ከወደቀ አንድ ትልቅ ድንጋይ ላይ ቆማ ጆሮዋን ገትራ አዳመጠች። በቫዝሊን የታሹ የሚያብለጨልጩ እግሮቿን ሸራ ጫማ ውስጥ ከታ በከሰል ካውያ የተተኮሰ አረንጓዴ ጉርድ ቴትሮን ቀሚሷን አጥልቃ ከላይ ደግሞ እጀ ጠባብ ሙሉ ሰማያዊ ሹራብና ነጭ የጥጥ ካናቴራዋን ለብሳ እንደ ቦክስ በጨበጠችው እጇ ውስጥ ከነጭ ካኪ ጨርቅ የተሰፋ መሐረብ ጨምድዳ ይዛለች። መሐረቧ ውስጥ ሳንቲሞች ተቋጥረዋል። እማዬ፣ የሰው ጫጫታ እዚህ ድረስ ይሰማል። የሚርመሰመስ ድምፅ ተሰማት። የሚርመሰመስ የህዝብ መዓት ታያት። ይህኔ ጓደኞቿ በሙሉ እዚያ ናቸው። የተለያዩ አይነቶች የሚያስደስቱ ጨዋታዎች ይመለከታሉ። ፍቅርተ ይሄኔ ጠብቃኝ ስታጣኝ ትሄዳለች። እባክሽን ሂድ እማዬ። ከጥያቄዋ ጋር ልመና ቀላቀለች። መሞቅ በቀጠለችው ፀሐይ እየጋለ ሄደው የእግሯ ቫዝሊን አሳከካት። ምን ትቸኩያለሽ? ለምን አትሄጂም? ከኔ ምን አለሽ? ሳንቲምሽን ወስደሻል አይደለም? ብቻዋን መሄድ ትፈራለች። ዝምታው ይበዛባታል። የወንዶቹን አፍና ጥቅሻ አይኗና ሰውነቷ አይችለውም። ወይ ከእናቷ ጋር ወይ ከሴት ጓደኞቿ ጋር መሆን አለባት። ሲሆን ከፍቅርተ ጋር የሆነ ወንድ ነኝ የሚል ተጋፍቶ ሲሄድ ወይ አማረብኝ ብሎ ነው ትላለች ፍቅርተ። ምንድን ነው የሚለው? አርፋ ሄድ ትላለች። አጠገቧ ያሉት ጓደኞቿ ድፍረቷን እንዲያደንቁላት፣ ደግሞ ትንሽ ራቅ ካለላት ተላክፎ የሄደው ወንድ በትንሹ እንዲሰማና ጆሮ እንዲጠራጠር ምን ይጫማለቃል ትላለች። ፍቅርተ ካለች እየበረረ የመጣ ወንድ ሁሉ ክንፉን ተመቶ እየተንደፋደፈ ይመለሳል። ከእናቷ ጋር ከሆነች ወንዶችን የምታስፈራራው ከእናቷ ጋር እንዳለች አድርጋ በምታሳየው ሁኔታ ነው። ወንድ አይኑን ትክል አድርጎ ወደ እሷ ሲገሰግስ ገና 100 ሜትር ካየች የሚበላት ይመስል በፍርሃት አይኑን እያየች የእናቷን ክንድ ጨምድዳ ትይዛለች። ካለፈችው በኋላ ግን ወደ ኋላ ዞር ብላም አታይ። መልኩ ያስደነገጣት ልጅ ካያት ለሰኮንድ ያህል በጨረፍታ ወደ ኋላ ገልመጥ ትልና መጋጨት የጀመረ እግሯን አስተካክላ ትራመዳለች። አንዳንድ ወንድ የአጋጣሚ ሆኖ እሷና እናቷ ፊት ስንቅር ይላል። እናቷ ባልተጠበቀ ፍጥነት እንዴ ምን መሆኑ ነው እያያ ሄድም ይላሉ። እናቷ ሰውነታቸው ከሳ ያለ ሆኖ ስልክክ ያለ ደረቅ ፊት ስላላቸው ወጣትም ስለሚመስሉ አልፎ አልፎ መነጀሱን ከሷ እኩል ይቀምሳሉ። የኔ አበባ እናቷ እንዳይሰሙ አድርጋ ይሄ ሁሉ መኳኳል ምን ለመፍጠር ነው አለች። ጸጉራቸውን እየጎነጎኑ ከቤት ወጣ ብለው ከቸኮልሽ ሂጂ፣ አባትሽ መምጣቱ ስለማይቀር ቁርሱን ሰርቼ ነው የምመጣው። ዋናው ነገር ታቦት መሸኘቱ ነው
አሏት። ምንም መልስ ሳትሰጥ ከቤታቸው ፊት ለፊት ካለው አውራ የኮረኮንች መንገድ በቀስታ እየተራመደች ገባች። ለዓመት በዓል ነጭ ልብስ መልበስ የሚወድ የአዲስ አበባ ወንድና ሴት ወደ ጃን ሜዳ ደፋ ቀና ይላል። የመኖር ጫና ያከሰላቸው የቤት እመቤቶችም በዓመት የሚያወጧትን የተጨማደደች ጥበብ ልብስ ለብሰው ይጓዛሉ። ሕፃናት በጠዋት ከረሜላ ማላመጥ ጀምረዋል። በዚህ ፀሐይ ባልጋለችበት ጠዋት እንኳን ፈረንሳይ ለጋ ሲሆን ሞቅ ብሏታል። ዓመት ጠብቆ የሚመጣውን የጥምቀት በዓል ለማክበር ሽር ጉዱ በየቤቱ እንዳቅሙ ተሟሙቋል። ኮረኮንቹን ጨርሳ 6 ኪሎንና ሚኒሊክ ሆስፒታልን የሚያገናኘውን አስፋልት መንገድ ላይ ብቅ አለች። በቀጭኑ መንገድ ላይ የሰው ብዛት ከአገልግሎ የተዘረገፈ ልቃቂት ይመስላል። መንገዱን ተሻግሮ በጃን ሜዳ ላይ በዓል የሚያከብረው ሰው መጠራቀም ጀምሯል። ሜዳው አረንጓዴ ሰፌድ፣ የሰው ብዛት የማሽላ ቆሎ ይመስላል። ቆማ መንገዱንና ሜዳውን አየች። ከፊት ለፊቱ የተከፈተ ሹራቧን ነፋስ እያውለበለበ ስላስቸገራት ግማሽ ድረስ ቆለፈችው። በረገበው ሹራብ ተከለላ የነበሩት ጡቶቿ ፈርጠም ብለው ወጡ። ደረቷን አዘቅዝቃ አየች። ጡቶቿ እንዳይታዩ የሹራቧን ቁልፍ መፍታት ጀምራ አይኖቿን ወደ ሚኒሊክ ሆስፒታል አዞረች። እናቷ ነጭ ነጠላቸውን እንደ ጀልባ ሸራ ከሚወጥርባቸው ነፋስ እየጠበቁ በሩጫ መንገዱን ተሻግረው በጃን ሜዳ ጀርባ ለመግባት በአጥሩ ስር በችኮላ ሲራመዱ ተመለከተች። እንዴ አባዬ ይመጣል አላለች? ሀሳቧ ወደ ቤቷና ወደ አባቷ መሸሽ ሲጀምር የአይኔ አበባ የአይኔ አበባ እያለች ፍቅር ተጠራቻት። ደስ አላት። በቤታችሁ ሳልፍ ብጣራ ማንም አልነበረም። ፊት ለፊቷ መታ ቆመች። ምን እንዲህ አስቸኮለሽ? ትኩር ብላ አየቻትና ደግሞ ምንድነው ጥብቅብቅ ያልሽው? ጀጋ መሰልሽ፣ ሹራብ እንዲቆለፋል ቀጠለች ፍቅርተ ሁለመናዋን በቀዥቃዥ ዓይን እየቃኘቻት። ልፈታው አስቤ ረሳሁት። ቁልፎቹን ስትፈታ ፍቅርተ ማገዘቻት። በጣም ስለወፈረች ያለ ዕድሜ ትልቅ መስላለች እንጂ ፍቅርተ ደስ የምትል ልጅ ናት። ቅባት የጠጣው አጭር ጸጉሯ መንቦግቦግ በጀመረው የፀሐይ ብርሃን ውስጥ እንደ ባልጩት ያብረቀርቃል። ወፋፍራም እጆቿ የሕፃን ልጅ ይመስላሉ። ትከሻዋን የሚያክለውን ወገቧን በሰፊ ቀበቶ ለማቅጠን ሞክራለች። የአይኔ አበባ ካለችበት 5 የሴት ጓደኛሞች ቡድን ብልጥ ምላጭ ፍቅርተ ናት። ፍቅርተን የሚያስቅ ሌሎቹንም ያስቃል። ፍቅርተን የሚያሳዝን ሌሎቹንም ያስለቅሳል። ስንት ሳንቲም ይዘሻል? አለች ወደ የአይኔ አበባ እጅ እያየች። የአይኔ አበባ ያዘችውን መግለጽ አፈረች። አንሷታል። ከእናቷ ጋር የደመራ ዕለት ማታ ብዙ ተከራክረዋል። ሚጢጤ መስቀል ባጀት ስለተመደበላት ተናዳለች። ስሙኒ ነው አለች ድምጿን ዝቅ አርጋ። ማልቀስ የመጀመሪያ አይነት ጉሮሯን እያፈነው። እኔ በስንት መከራ መሰለሽ ያገኘሁት። ከእናቴም ከአባቴም አንገት ለአንገት ተናንቂ በመከራ ነው። ደግሞ ምን ያደርግልሻል ማለት መስቀል አንዴ ነው የሚመጣው። በዓመት አንዴ ብናስቸግራቸው ነው አለች ፍቅርተ። የአይኔ አበባ ፍቅርተ ምን ያህል ሳንቲም እንደያዘች ለማወቅ ጓጓች። ጩኸቴ ረፍት ሲያሳጣው ጊዜ አባቴ 1 ብር ሰጠኝ። እጇ መሃል አጣብቃ ያዘቻትን ብር ጣቶቿን ዘርግታ እያሳየቻት። ደሞ አዲስ ብር ናት። ብሯ መዘረጋጋት ስትጀምር በፍጥነት መልሳ አፈነቻት። የአይኔ አበባ በእናቷ ተናደደች። ደግሞ ቁም ነገር ያደረጉልኝ ይመስል የአይኔ አበባዬ የአይኔ አበባዬ ይሉኛል ንፍጣሞች። በእርግጥ ተናዳለች። ስሚ የአይኔ አበባ፣ አባዬ እግረ መንገዴን አንድ ዘመድ ጋር መልእክት አድርሺ ስላለኝ መሄዴ ነው። ጠበል መርጫ አካባቢ እንገናኝ አለችና ፍቅርተ ወፍራም ሰውነቷን እየጎተተች ትታት ሄደች። መንገድ ላይ በሚርመሰመስ የሰው ጎርፍ ውስጥ ተዋጠች። የአይኔ አበባ ከቤት ሞቅ ብሏት ቸኩላ እንዳልወጣች ሁሉ ቅዝቅዝ አለች። ሜዳው ላይ የተዘረጋው ሰው፣ አስፋልቱ ላይ የሚዥጎደጎደው
ሁሉም አስጠላት። መጥላት ብቻ ሳይሆን ፈራችው። የትም መሄድ ስለማትችል ብቻ ወደ ጃን ሜዳ ማዝገም ጀመረች። ሜዳው ውስጥ ገባች። በየቦታው ዘፈኑና ጨዋታው ቀልጧል። ወዲህ ጉራግኛ፣ ወዲያ ትግርኛ፣ ራቅ ብሎ ዶርዝኛ። ጫጫታው፣ ፀሐዩ፣ ንፋሱ፣ የሚያብረቀርቀው የሰው ነጭ ልብስ አልማርካት አለ። በአስጠሊታነቱ ልትሸሸው ፈለገች። ፀሐይ ላይ ብዙ ስለቆየች አፏ ደረቀ። አጥሩ ስር ሄዳ ቁጭ አለች። ወደ ቤቷ ብትመለስ ደስ ይላት ነበር፣ ግን እናቷ በሩን ዘግተው ሄደዋል። ነገ ትምህርት ቤት ስለሆነ ደግሞ የመስቀል ዕለት ጀብዷን ማውራት አለባት። አሁን 6 ሰዓት ሆኗል። ለጀብዱ በቂ ጊዜ አይኖር ይሆናል። የውሃ ጥሟን ለማስታገስ ሸንኮራ ለመምጠጥ ፈለገች። የ5 ሳንቲም ሸንኮራ አይበቃም። የ15 ሳንቲም ሲሮኮ ለመጠጣት ፈለገች። የሚተርፋት 10 ሳንቲም ብቻ ይሆናል። ከረሜላ መብላት አለባት። ታዲያ እነዚህን ፍላጎቶች በቅምሻ ለማሟላት ቢያንስ 1 ብር ያስፈልጋል። 1 ብር ደግሞ ፍቅርተ እንጂ የአይኔ አበባ የላትም። እግሯን አንፈራጣ ዘርግታ 2 እጆቿን እግሯ መሃል አጣምራ ትንሽ አሰበች። ለምን እድሌን አልሞክርም? ቁማር ነበር። ፌኒሊ ሶዳ የሚል በትልቁ የተጻፈበት መኪና መጠጥ የሚሸጥበት ቦታ ደረሰች። ከመኪናው ትንሽ ራቅ ብላ አሰበች። የመጠጣት ፍላጎቷ እንደገና መጣባት። ቆማ ከራሷ ጋር ትንሽ ተከራከረች። ሄደች፣ ተሽከረከረች፣ አምልጣችሁ በ5 10 በ10 20 በ15 30 በ30 ብር እንደ መገብታ አውራህ ዞዲያክ ክብ ሆኖ ከመሃሉ በሚወጡ መስመሮች ለ10 የተከፈለ ጣውላ ይሽከረከራል። 5 ባሲስ 20 ሳንቲም ብቻ ይቀረኛል አሰበች። ሌላ እንደ ቦታ አለች፣ ሙሉባት 5 ቁጥር። 5 ሳንቲም በእጇ ያዘች። አሁንም ተጠራጠረች። ለማስቀመጥ እጇን ለመዘርጋት ቃጣች። አጫዋቹ እጇ ብድግ ብሎ ወደ ኋላ ሲጠፋየ ሙሉባት፣ እድል ነው። ሌላ አንድ እጅ ከህዝቡ መሃል ብቅ ብሎ ባዶ ቦታዋ ላይ 10 ሳንቲም አስቀመጠ። አሳፍሮ ሊያወዳድራት የፈለገው አጫዋች አሽከረከረ። አይኗ የሚሽከረከረውን ክብ ጣውላ ማየት ጀመረ። የሚሽከረከረው ክብ ቆመ። 5 ቁጥር። አጫዋቹ የአይኔ አበባን በአይኑ ፈለጋት። በአይኑ ሳቀባት። አመለጠሽ እንደሚል አይነት እንዴት ፈንቅሏት 5 ሳንቲሟን 5 ቁጥር ላይ አስቀመጠች። ሌላ እድል ነው ቀጥሏል አጫዋቹ። 5 ቁጥርንና 5 ሳንቲሟን፣ ክቡን እንጨት፣ መላጣውን አጫዋች በየተራ ማየት ጀመረች። የአጫዋቹ 2 ትናንሽ አይኖች ከሻጋታ ጥርሶቹ ጋር ሳቁባት። ሁሉ ሰው እሷን የሚያያት መሰላት። ተገላመጠች። ያላት 25 ሳንቲም፣ ያስያዘችው 5 ሳንቲም። አፍጦ የሚያያትን ሰውዬ ምን ታየኛለህ ልትለው ፈለገች። ገፋፍቼ ያስገባኋት ሞኝ የሚላት መሰላት። ወደ ህዝቡ እየዞረ ሌላ ሊሄድ ነው ሙሉባት 8 ቁጥር። አጫዋቹ አሽከረከረ። 20 ሳንቲም 30 ሳንቲም 20 ሳንቲም 30 ሳንቲም። ልቧ ይነጥራል። ክቡ ጣውላ ተሽከርክሮ ሄዶ 8 ቁጥር ላይ ቆመ። አጫዋቹ ቶሎ ጠፋች። ይጨምር ይመስል ወይም ያልቀነሰችው ይመስል እጇ ውስጥ ያለውን ሳንቲም ደጋግማ አየች። የፀሐይዋ ሙቀትና የ5 ሳንቲም ኪሳራዋ ያቃጠሏት ፍቅርተ ወደ ቀጠረቻት ቦታ ሄደች። ጠበል መጠመቂያው አካባቢ ደክሟቸው ያረፉ እናቶች ሸንኮራ የሚያኝኩ ህጻናት አቅፈው ወይም ህዝቡ መሃል እንዳይጠፉ እየደጋገሙ እየጠሩ ተቀምጠው አጠገባቸው የሚካሄደውን ጨዋታና ጭፈራ ይመለከታሉ። የዛፍ ጥላ ያረፈበት ድንጋይ ላይ ሄዳ ቁጭ አለች። ዙሪያውን ጨዋታው ደርቷል። የሜዳው ሳር በመረገጥ ብዛት ተኝቶ የከረሜላ፣ የሸንኮራ፣ የጥንቅሽ ልጣጭ ሸፍኖታል። በረሃብ ማዛጋት ጀመረች።
ባለማስቲካ ብላ ተጣራች። አንድ ትንሽ ልጅ እየሮጠ መጥቶ ፊቷ አቆመ። አንድ ማስቲካ ስጠኝ ማማራት ጀመረች። ጨክና አንዱን ወሰደች። 5 ሳንቲም ከፈለች። የዛፍ ጥላው ቅዝቃዜ ሹራቧ እንድትቆልፍ አስገደዳት። ግማሹን ማስቲካ ቆርሳ ጎረሰችው። ድምቀት ወደ በዛበት ጨዋታ አይኗን አዞረች። ከበው ከቆሙት አጨብጫቢዎች ፊቷን ወደ እስክስታ ወራጆች ስታዞር ፍቅር ተናየቻት። ልትጠራት ብድግ ስትል የሆነ ነገር አይታ ደንግጣ ተመልሳ ቁጭ አለች። አንድ አይነት ኮትና ሱሪ የለበሰ ወንድ እጁን ዘርግቶ የፍቅርተን ትከሻ ያዘ። ፍቅርተ ተገላምጣ ተመለከተችና እጁን በቀስታ አስወረደችው። ወደ እርሱ ዞር ብላ የሆነ ነገር ሹክ አለችው። ልጁ አላርፍ ያለችውን ሱሪ ኪሱ ከቶ ተጠጋግተው ቆሙ። የአይኔ አበባ ልቧ በፍጥነት እየመታ ትንፋሿ ጥርጥር ያለ አፍጣ መመልከት ቀጠለች። ፍቅርታ አጠገቧ ለነበረው ጎረምሳ አንዳች ነገር አወራችለት። ተንጠራርቶ ማየት ጀመረ። የአይኔ አበባ አይኗ አብሮ ከነ ፍቅርተ ጋር ተንጋጠጠ። እነ ፍቅርተ የሚመለከቱት ዘፋኞቹን ስለነበር ተቀምጣ ማየት ስላልቻለች ቆመች። አሁንም አልታያትም። የነገሩን መጨረሻ ለማየት በሰዎች መሃል ተሽሎክሉካ እነ ፍቅርተን እንዳያዩት አድርጋ ፊት ለፊታቸው ቆመች። ልጁ አበባ የበዛበት ሸሚዝ ለብሷል።